በግንኙነት ወቅት የሴት ጡት ቢጠባ ችግር አለው እንዴ? ጡት እኮ የፈጠረው ፈጣሪ ሲጀመር ገና ልጅም እንዲጠባው ነው፣ ባልም ደስ እንዲሰኝበት ነው። እሺ ባልም ደስ እንዲሰኝበት ነው። ጡቷን መንካት፣ መዳበስ፣ መሳም፣ እዛ አካባቢ በምላስ መንካት፣ ከንፈሯን መሳም፣ አንገቷን መሳም፣ አይኖቿን፣ ጆሮዋን መሳም፣ ይሄ የባል መሰረታዊ በቃ ለፍቅራችሁ መጠንከር በፍሬንድነት ጊዜ ብቻ አይደለም መሳሳም። እነዚህ ተግባራቶች የሚኖሩት ሁሌም መኖር አለበት። ትዳራችሁ ሻይን እያደረገ ነው የሚሄደው። ብልት መጥባትስ የመራቢያ አካል አይጠባም። እሺ ጡት አይደለም፣ ጡት ነው አይደለም፣ አይጠባም፣ አይጠባም። እዛ ጋር ስጠቡ ምንም ደስታ አይሰማችሁም። ፖርኖግራፊ አይታችሁ የሌላ ዓለም ሰዎች እንደዛ ሲያረጉ የሚያስደስት መስሏችሁ ነው እንጂ ምንም ደስታ የለውም። ሌሎች ሰዎች ያደረጉት ወይም ሌላ ዓለም ላይ ያደረጉት ነገር ለእናንተ ደስታ ይሰጣል ማለት አይደለም። ፖርኖግራፊ አትዩ፣ የሴክስ ላይፋችሁን ያቀጭጭባችኋል። ፊንገር ማድረግሳ ቆንጆ አይደለም። የማህፀን ኢንፌክሽን እንዲኖራት ታደርጋለህ ሚስትህን።